الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين سيدنا ونبينا محمد وعلى آله وصحبه أجمعين. السلام عليكم ورحمة الله وبركاته. ባለፉት ደርሶቻችን ወይ ደግሞ ባለፉት ቪዲዮዎቻችን ስለ ዓለሙ ሩቅያ የተወሰኑ ነገሮችን ግንዛቤ ለመስጠት ሞክረን ነበረ። በተለይ አንድ ሰው የመንፈስ በሽታ ከታመመ ይህ የመንፈስ በሽታ ከሶስት ነገር አንድ ነው የሚሆነው ብለን ስለ ጅን አንስተን እንዲሁም ስለ ስሕር አንስተን የሶስተኛውና የመጨረሻው የመንፈስ በሽታ ሊሆን የሚችለው ዐይነ ናስ ወይ ደግሞ በተለምዶ ቡዳ ብለው የሚታወቀውን ነገር ለማንሳት ነበር። ታዲያ ዛሬም የመጨረሻውን ፓርት ስናነሳ ዋናው ፍላጎቱ ወይ ደግሞ ዋናው ንያው ምንድነው? ሰዎች እንደዚህ አይነት ነገር አውቀው ለምደው እርስ በራሳቸው ተነጋግረው ሲታመም ሰው በሽታው ምን አይነት በሽታ ነው የሚለውን ካጣሩ በኋላ በቀላሉ ዒላጁን ሊያገኙ ወይ ደግሞ ሩቅያውን ሊያገኙ ይችላሉ። ሰዋአን ራሳችንም ሩቅያ ብናደርግም ሰውም ሩቅያ ቢያደርግልንም ይሄ በሽታ ምልክቱን ወይ ደግሞ ምን እንደሚያደርገን ካወቅን በኋላ በቀጥታ ወደ ሕክምና ብቻ መሄድ ሳይሆን ዒላጁን በሩቅያ ልናገኝ እንችላለን ማለት ነው። ታዲያ የመንፈሳዊ በሽታና የአካላዊ በሽታ ልዩነት ስላለው ያንን ልዩነቱን ጠብቀን አይተን በቀላሉ ዒላጁን ልናገኝ እንችላለን ከሚለው አንፃር ነው። ጠብዓን ዐይነ ናስ ማለት አንድ ሰው በዐይነ ናስ ተጠቃ ማለት ልክ እንደ ስሕር ወይ ደግሞ እንደ ጅን የመንፈስ በሽተኛ ሆነ ማለት ነው። ያው በሽታው በተወሰነ ደረጃ ይመሳሰላል፣ ግን ዐይነ ናስንና ቡዳ ማነው ዐይነ ናስንና ጅንን ወይ ደግሞ ስሕርን የሚለዩ ባለሙያዎች አሉ። ለምሳሌ ሰዎች መድኃኒት በመስጠት ይሄ ነገር ዐይነ ናስ ሊሆን ይችላል ብለው ሊያውቁ ይችላሉ። አንዳንድ ደግሞ አላህ የገራላቸው ኺብራ አላህ የሰጣቸው ሰዎች ፊት አይተው ሰውየውን ከሚያደርገው ከሚያመው ነገር አይ ያንተ ዐይነ ናስ ነው ብለው ሊጠረጥሩ ይችላሉ ማለት ነው። ሊጠረጥሩ ሙሽ የተአከዱ እርግጠኛ ሆነው መናገር አይችሉም። እርግጠኛ መሆን የሚቻለው ያንን ሰው ሩቅያ ስናደርግለትና ዒላጅ ስንጀምር ብቻ ነው። ዐይነ ናስ ማለት የሆነ የሚያምር ነገር ታይቶ ያ የሚያምር ነገር ማሻአላህ ካልተባለለት ምንድነው የሚሆነው? ወደ በሽታ ይቀየራል ማለት ነው። ሰው ሊሆን ይችላል፣ መኪና ሊሆን ይችላል፣ ቤት ሊሆን ይችላል፣ ንብረት ሊሆን ይችላል። ማንኛውም የሰው ዐይን ውስጥ ገብቶ የሰው ዐይን ውስጥ ከገባ በኋላ ማሻአላህ ካልተባለ ችግር ያመጣል ማለት ነው። ሱብሃንአላህ በአንዳንድ አጋጣሚዎች ዑለማዎችም ዱዓቶችም የሚናገሩት ነገር አለ። በተለይ አሁን ባለንበት ዘመን ውስጥ ሰዎች አሁን ባለው በተጨባጭ ሁኔታ በሶሻል ሚዲያ ያላቸውን ውሏቸውን፣ አዳራቸውን፣ ንብረታቸውን፣ ልጆቻቸውን፣ ሁሉ ነገራቸውን በገሃድ እያወጡ እየተናገሩ እያወሩ ከዛ በኋላ ታመምን፣ ቆረጠኝ፣ ፈለጠኝ ብሎ ይናገራሉ። ይሄ እንግዲህ ብልጠት ይሆን ሞኝነት ይሆን? ይሄንን መልሱን ለእናንተ ነው የምተውላችሁ። እና ሰው ዐይነ ናስ ውስጥ የሚገባው ወይ ደግሞ አንድ ቡዳ የሚባለው በሽታ ሰው ሊያጠቃ የሚችለው ወይ ዐይነ ናስን ያለበት ሰው ወይ አውቆ ሊሆን ይችላል ወይ ሳያቅ ሊሆን ይችላል። አውቆ ማለት ምን ማለት ነው? አንዳንድ ሰዎች ዐይናቸው በሽታ የሆኑ ሰዎች አሉ። የሆነ ነገር ካዩ ያንን ነገር አውቀው ቶሎ ብለው ዐይናቸውን የማይነቅሉ ከሆነ ወይ ደግሞ ማሻአላህ የማይሉ ከሆነ ዐይናቸው በሽታ የሆኑ ሰዎች አሉ። ይሄ አውቆ የሚደረግ ሲሆን፣ ሌላው ሳያቅ ድንገት ዐይን ውስጥ ገብቶ ደስ ብሎት ያ ነገር ወደ በሽታ ሊለወጥ ይችላል ማለት ነው። ፊ ኪለል ሐለተይን መደረግ ያለበት ምንድነው? አንደኛ ሁሉም ሰው ራሱን መጠበቅ ነው። ሲቀጥል ደግሞ
እንደዚህ አይነት ነገር አለብኝ ብሎ የሚጠራጠር ሰው ካለ አላህን መፍራት አለበት። ለምን ሰው ላይ ጥቃት ስለሚያደርስ ማለት ነው። የሚገርመው አይነናስ የሚያጠቃው ሌላውን አካል ብቻ ሳይሆን ራሳችንን ልናጠቃ እንችላለን። ራሳችን በራሳችን ልናጠቃ እንችላለን። በቁርአን በሱረቱል ከህፍ አላህ ሱብሓነሁ ወተዓላ ቀሰት አስሓቡል ጀና ተብለው የሚታወቁ ሰዎችን ሲያወራልን አንድ ትልቅ አትክልት ያለው ወይ ደግሞ ትልቅ ማሳ ያለው ሰውዬ ይሄንን ማሳውን ፍራፍሬ አውጥቶ አምሮበት በጣም በጥሩ ሁኔታ አድጎ እንትን ብሎ ሲያይ ማሻአላህ ማለት የነበረበትን ነገር ትቶ ሌላ ነገር አወራ ማለት ነው። እዚህ ነው አላህ በቁርአን ስለ ሁለቱ ጓደኛሞች ሲነጋገሩ አንድ ጓደኛው ለዛ ለባለ አትክልቱ ምን ይለዋል ወይ ደግሞ ለባለ ማሳው ወለውላ ኢዝ ደኸልተ ጀነተከ ቁልተ ማሻ አላህ ላ ቁወተ ኢላ ቢላሂ ኢን ተራኒ አና አቀለ ሚንከ ማለን ወወለዳ። ጓደኛው ምን አለው? አንተ እኮ አለው ወደ አትክልት ወይ ደግሞ ወደዚህ ማሳ በገባህበት ጊዜ ባልክ ኖሮ ማሻ አላህ ላ ቁወተ ኢላ ቢላህ፣ ይሄ በአላህ ፍቃድ ነው የሆነው። ማንኛውም ጥንካሬና ብልጠት የሚሆነው ከአላህ ነው ብትል ኖሮ አደጋ አይደርስበትም ቶ ብሎ ሲመክረው ነበር። ግን ይህ ጓደኛው ይሄን ነገር ስለማያውቅ ወይ ደግሞ ይሄን ነገር ስላልተቀበለ ይሄ ማሳ በሱ ጥረትና በሱ ችሎታ ያደረገ መስሎት መጨረሻ ላይ ምን እንዳጋጠመው አላህ ሱብሓነሁ ወተዓላ ነግሮናል። فأصبح يقلب كفيه على ما أنفق فيها وهي خاوية على عروشها ويقول يا ليتني لم أشرك بربي أحدا أبلو እስከመናገር ደረሰ ማለት ነው። ስለሆነም በራሳችን በልጆቻችን በንብረታችን ባለን ነገር ላይ አይተን ያስደሰተን እንደሆነ ቶሎ ብለን ማሻአላህ ማለት ነው። ያ ጥቃት እንዳይከተል ማለት ነው። ጥቃት ሊያደርስ ይችላል ወይ አይነ ናስ ብለን ብንናገር ይሄ ምንም ሸክ የለውም። ለምን ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ የተናገሩት ነው። አልዐይኑ ሐቁን ቱድኺሉ الرجل القبر وتدخل الإبل القدر። አይን ሐቅ ናት አሉ። ያኒ ሰው በዐይን መጠቃት ያለ ነው። እንዲያውም አሉ እስከ ግድያ ልትደርስ ትችላለች። ሰውን ልትገልጽ ሰው በዐይነ ናስ የተነካ ሰው ሊሞት ይችላል ማለት ነው። ታሞ መጨረሻ ላይ ሰውን ቀብር ትከታለች። ግመልንም ደግሞ ቅድር ውስጥ ልትከት ማለት ድስት ውስጥ ታደርጋለች ማለት ነው። በማዕና በጣም ቆንጆ ግመል በቡዳ ከተበላች ከታመመች እንዳትሞት ተብለው ትታረድና ከዛ በኋላ መጨረሻው ድስት ይሆናል ማለት ነው። ስለሚሰራ ያው ስጋው ስለሚበላ ማለት ነው። እና ይሄን አውቀን መጠንቀቅ አስፈላጊ ነው። እንዲሁም በአንድ ቂሷ አንድ ሰሃቢ በነቢያችን ሰለላሁ ዐለይሂ ወሰለም ዘመን ገላውን ሲታጠብ እንዳጋጣሚ ከላይ ራቁቱን ነበር። አንድ ሰው ባጠገቡ አለፈ። ሲያልፍ አየው። ማሻአላህ አላለም። ያኛው ታጥቦ ሲጨርስ ወደቀ። ከዛ ወደ ነብዩ ሰለላሁ ዐለይሂ ወሰለም ሲያመጡት ክፉኛ ታሟል። ከዛ ነብዩ አወቁ ችግሩ ምን እንደሆነ ማለት ነው። ከዛ ያንን በአይኑ ያየው ሰሃቢ ጠሩትና አያዕመዱ አሐዱኩም ኢላ ሷሂቢሂ ፈየቅቱሉ፣ እንዴ አንዳችሁ አውቆ ጓደኛውን ሊያጠቃ ወይ ደግሞ ሊገለው በአይኑ ያየዋል ወይ አሉ። እና አንዳችሁ የሆነ ነገር ያያችሁ እንደሆነና ያ ነገር ያስደሰታችሁ ከሆነ ማሻአላህ በሉ። ሱብሃንአላህ ወሚን አልዓጃኢብ ወልገራኢብ። በጣም ከሚገርመው ነገር አንዳንድ ሰው የሆነ ነገር ተናግሮ ማሻአላህ በል ሲባል እንዴ ምን ነው እኔ ቡዳ አለብኝ እንዴ ይላል። ላ ሊኖርብህ ይችላል። ምን እናውቃለን። ይሸረፈና ያኒ ደግሞ ይሄ ትእዛዝ ነው። በቃ አላህ ነው ሱብሓነሁ ወተዓላ በዚህ የሚያዘው ማሻአላህ በሉት ብሏል። የሆነ ነገር ስታዩ ለምን የሆነ ነገር እንኳን ቢኖር በማሻአላህ ያ ነገር ይጠፋል ማለት ነው። ታዲያ እንዳልኩት ራሳችን እንኳን ልናጠቃ እንችላለን ከሚለው ሱብሃንአላህ አንድ የማስታወሰው ታሪክ አለ። በድሮ ዘመን በታሪክ አልሙሉክ የንጉሶች ታሪክ በሚለው ውስጥ
አንድ ኪታብ የኢማም ኢብኑ ከሲር ኪታብ ነው አልቢዳያት ወኒሃያ የሚለው ኪታብ ላይ ስለ ታሪክ በኒ ኡመያ ተብለው የሚታወቁት ከኹላፋዎች በኋላ የመጡት ንጉሶች አሉ። ብዙ ናቸው። ከሙዓዊያ ብን አቢ ሱፊያን ጀምሮ እነኛ ሙሉኮች ያው እየተወራረሱ ረጅም ዓመት ዓለምን ገዝተው ነበር እና ከዛ ውስጥ የአብዱል መሊክ ብን መርዋን ልጆች አሉ። አንዱ አልወሊድ ይባላል። ከአብዱል መሊክ በኋላ የሁለተኛው ሱለይማን ይባላል። እና ዋናው ጉዳይ አሁን ስለ ሱለይማን ለማንሳት ነው። ይሄ ሱለይማን ኢብኑ አብዱል መሊክ የሚባለው ወጣት ነው፣ ልጅ ነው፣ በጣም ቆንጆ ነው። አባቱ ልጁን አወረሰው ንግስና። ይህ ታላቅ ወንድሙ ከሞተ በኋላ ይሄ ወጣት ሱለይማን የሚባለው ልጅ ንግስናን ያዘ ማለት ነው። ከተወሰነ ጊዜ በኋላ ብዙም ሳይቆይ ማለት ነው አንድ ቀን ጁምዓ ሰላት ለመሄድ ለመውጣት ማለት ነው እየተዘጋጀ ሳለ ልብሱን ለብሶ ሽቶውን ተቀብቶ በጣም ያው ዘንጦ መስታወት ነበረ፣ መስታወት ፊት ለፊት ይቆማል አሉ። በዚህን ጊዜ ራሱን አየና በጣም ተደሰተ በራሱ ያኒ አዕጀበቱ ነፍሲያው ራሱን ደስ አላት ማለት ነው። ከዛ ምን አለ ካነ ነቢዩ ሰለላሁ ዐለይሂ ወሰለም ነቢያ ሙሐመድ ሰለላሁ ዐለይሂ ወሰለም ነቢይ ነበሩ። አቡበክር ደግሞ ኸሊፋ ነበሩ። ዑመር አሚር አልሙእሚኒን ነበሩ። ሙዓዊያ ንጉስ ነበረ ብለው ስለነኚህ ስለ ትላልቆች ሰዎች የነሱን ዝና ከተናገረ በኋላ ወደ ራሱ ተመልሶ ምን አለ? ወአና አልመሊኩ ሻብ፣ እኔ ቆንጆ ወጣት የሆንኩኝ ንጉስ ነኝ ብሎ ስለ ራሱ ተናገረ። ታዲያ ይሄን ታሪክ የሚነግሩት ሰዎች ምን አሉ? ይህ ንጉስ ይሄንን ቃል ከተናገረ በኋላ አንድ ሳምንት አልቆየም አሉ። ያኒ በሚቀጥለው ጁምዓ ሞቶ እንደተቀበረ ነው የሚነገረው። طبعا የአላህ ቀደር ነው ይሄን ነገር። ያው ይሄ ሰው መቼ እንደሚሞት መቼ እንደሚቀበር አላህ ነው የሚያውቀው። ግን አንዳንድ ጊዜ በመላሳችን የምንናገራቸው ነገሮችም በራሳችን ላይ በላ ሊያመጡ ይችላሉ። ሰውንም ልናጠቃ እንችላለን፣ ራሳችንም ልናጠቃ እንችላለን። ለዚህ ነው ኢማም ኢብኑ ከሲር ሲናገሩ ምን አሉ? አልበላኡ ሙወከሉን ቢልመንጠቅ፣ አንድ ሰው በተናገረው ወይ ደግሞ በመላሱ ወለምታ ወይ ደግሞ ራሱ በሚናገረው ነገር ራሱን ሊያጠቃ ይችላል ማለት ነው። እና እንደዚህ አይነት ነገሮች እንዳይፈጠሩ ጥንቃቄ የሚያስፈልገው ከራሳችን ነው የሚጀምረው። ሲቀጥል ደግሞ እንደዚህ አይነት ነገር በልጆቻችን ላይ የሚታይ ከሆነ ቶሎ ሩቅያ ያስፈልጋቸዋል። እንዲሁም ነቢያችን ሰለላሁ ዐለይሂ ወሰለም አንዲት ሰሃቢት ጋር ገብተው ብዙ ጊዜ ያናግሯት ነበር፣ ዚያራ ያደርጓት ነበር ማለት ነው። ከዛ ልጆቿን አዩ። ምን ነው ልጆችሽ ነጣጡ አሏት። ያኔ አለ አይደለም አንዳንድ ጊዜ ጥሩ ኑሮ እየኖሩ ጥሩ ምግብ እያገኙ ወዛቸው የሚጠፋ ልጆች ማለት ነው። ምን ነው ልጆችሽ ወዛቸው ይጠፋል ብለው ሲጠይቋት ቃለት ኢነ አውላዲ፣ ልጆቼ አይን ይበዛባቸዋል፣ አይን ይፈጥንባቸዋል፣ የሰው አይን ቶሎ የሰው አይን ይገባሉ አሉ። እና ምን አሏት ነብዩ አለይሂ ሰላቱ ወሰላም ሩቅያ አድርጊላቸዋል አሏት። በቃ እርቅሂም ቶሎ ብለሽ ለልጆችሽ ሩቅያ አድርጊላቸዋል። ስለዚህ ምናልባት እንደዚህ አይነት ልጆች የሚኖሩም ከሆነ ከቤታቸው ከመውጣታቸው በፊት አያተል ኩርሲን የተወሰነ ያው የሚባሉ አድዕያዎች አሉ። እነኛን ዱዓ እንዲያደርጉና ራሳቸውን እንዲጠብቁ ማድረግ ነው። ላሰማህ አላህ እነዚህ አይነት በሽታ ከተገኘባቸው ደግሞ ቶሎ ብለን ራሳችን ሩቅያ ማድረግ ካልቻልን ሩቅያ የሚያደርጉ ትክክለኛ ሩቅያ ሸርዕያ የሚያደርጉ ሰዎች ጋር ሄደን ሩቅያ እንዲደረግላቸው ማድረግ ነው። በመጨረሻ ላይ በብዛት እንግዲህ አሁን በብዛት ስል በደንብ ይገባቸዋል ብዬ አስባለሁ። በብዛት አይነ ናስ ያለበት ሰውና ስሕር ያለበት ሰው፣ ጅን ያለበት ሰው ሶስቱንም ማለት ነው አንድ ላይ ሊገኙ ይችላሉ። አይነ ናስ ያለበት ሰው ስሕር ሊኖር ይችላል፣ ስሕር ያለበት ሰው ጅን ሊኖረው ይችላል። ሶስቱም አንድ ላይ ሊኖሩ ይችላሉ ማለት ነው። ሱብሃንአላህ ከሚያጋጥሙኝ ገጠመኞች ውስጥ አንድ እህታችን አንድ ጊዜ ወደ 1 ሚሊዮን አይነ ናስ ያለባት አለች። በጣም ብዙ አይነ ናስ ማለት ነው። እንደዛም ስሕርም አለባት።
ስለዚህ የግድ አይነናስ ያለበት ሰው ስር አለበት ማለት አይደለም፣ ወይ ደግሞ ጅን ያለበት ሰው ቡዳም አለበት ማለት አይደለም። የግድ አይደለም፣ ግን በብዛት እንደንትን በሽታ ነው የሆነ። ለምሳሌ አንድ ሰው ሱካር በሽታ ካለበት ያ ሱካር በሽታ ሌላ ነገር ሊያጠቃ ይችላል። ኩላሊት ፌል ሊያደርግ ይችላል፣ ጉበት ሊነካ ይችላል። እና እንደዛ አይነት ነገሮች ናቸው። እንግዲህ ይሄኛው አካላዊ በሽታ ሲሆን ያኛው መንፈሳዊ ነው። ይጠራራሉ እንደማለት የተፈለገ አባባል ነው። ለማንኛውም ሁላችንም አላህ ይጠብቀን። هذا والله اعلم وصلى الله وسلم على نبينا محمد وعلى اله وصحبه وسلم تسليما كثيرا.